አሁን የምናያት ዩኒቨርስ እንዳልሆነ ስንቶቻችሁ ታውቃላችሁ? የምንመለከተው እያንዳንዱ ዛፍ፣ ቅጠል፣ ፕላኔት፣ ኮከብ ኤቭሪቲንግ የአንድ ነገር የመስታወት ነጸብራቅ እንጂ ትክክለኛው አካልስ እንዳልሆነ መነግራችሁ ምን ይሰማችኋል? ላይክ ማታውቁ ካላችሁ ማለት ነው እሺ የማን ነጸብራቅ ነው ብላችሁ መጠይቃችሁ የማይቀር ነገር ነው። መልሱ ቀላል ነው፣ የሰው ልጅ ነጸብራቅ ነው። አሁን የምነግራችሁ ነገር ተራ የመሰለኝ ወሬ አይደለም። ሜታፊዚክስ ሳይቀር እያረጋገጠ የመጣው እውነታ ነው። ሶ በቀላሉ በምሳሌ ላስረዳችሁ። የሆነ ሰው ከመስታወት ፊት ለፊት ቢቆምና የራሱን ምስል ቢመለከት ከዛ መስታወት ውስጥ ማለት ነው ሰውየው መስታወት ውስጥ ያለው ሰው ነው ማለት እንችላለን። ወይም ደግሞ የሆነ ሰው መጥቶ ማለት ነው ይህን ሰው ጠቁም ቢላችሁ የምትጠቁሙት መስታወቱ ነው ወይስ ራሱን ሰውየውን ነው? ሰውየውን አይደል? በቀላሉ ይሄ ማለት ምንድነው? ይህ መስታወቱ የአንድ ነገር ምስል ማያ ወይም ደግሞ ነጸብራቅ መመልከቻ እቃ ነው እንጂ ዋናው አካል አይደለም ማለት ነው። አሁን ወደ መጀመሪያው ነጥባችን እንመለስ። ዩኒቨርስ መስታወት ናት። ዩኒቨርስ ስላችሁ አሁን እያየነው ያለነውን ኮከቡን ኤቭሪቲንግ ማለት ነው። እሱ መስታወት ነው። እኛ ደግሞ ዋናው የምንመለከተው በዛ መስታወት ውስጥ የምንመለከተው አካል ነው ማለት ነው። ሶ እዛ ዩኒቨርስ ብለን የምንጠራት ነገር ውስጥ የምናየው ነገር ማለት ነው የራሳችን ነጸብራቅ ነው ማለት ነው። ለዛ ነው የሰዎች ትክክለኛ ወይም ደግሞ ኦሪጂናል የዩኒቨርስ ካርታ መገኛ ነው ብለን የምንናገር። ዩኒቨርስ ነው ብለን የምናስበው ቦታ ላይ የምናየው ነገር በሙሉ ምናባዊ ቅዠት ነው። የምንሰማው ድምጽ ደግሞ ምድር ከመፈጠሯ በፊት በጭንቅላታችን ውስጥ የተደበቀልን እርግብታ ወይም ደግሞ ቫይብሬሽን። ምክንያቱም የሁሉም ነገር መገኛ ማለት ነው ከውስጥ እንጂ ከውጭ እንዳይወጣ ተፈጥሮ በህጓ ትደነግጋለች። አሁን እያየነው ያለነውን ነገር እውነት የሚያስመስለው ኮንሽስነስ ነው። ቢካዝ ኮንሽስነስ ምን ያደርጋል? ኢሉዥንን ወይም ደግሞ ቅዠትን እውነትን አስመስሎ የማቅረብ አባዝ ያለበት። አሁን ይህን በምሳሌ ለማስረዳት ስንሞክር አንድ ሰው ዲፕ እንቅልፍ ውስጥ ቢገባ እና ደግሞ ህልም ማየት ቢጀምር ማለት ነው እና ይሄ ህልሙ ደግሞ ሉሲድ ድሪሚንግ እንደምንለው ወይም ደግሞ እያለምን እንደሆነ በምናውቅበት ሂደት ሳይሆን ዲፕ እንቅልፍ እውነት እንደሆነ የሚሰማው ከሆነ ማለት ነው ያ ህልም ለሱ እውነታ ነው። ቢካዝ ሰብኮንሽስ ማይንዱ በኮንሽስነስ ተተክቷል ማለት ነው። እና ይህ ሰው ያየው ህልም እውነት እንዳልሆነ የሚያውቀው መቼ ነው? ሲነቃ ከእንቅልፉ። ይህም ወደ ራሳችን ስንመልሰው ማለት ነው አሁን እያየነው ያለነው ነገር እውነት እንዳልሆነ የምናውቀው ወይ ስፒሪቹዋሊ አዌክን ስንሆን ነው ወይም ደግሞ ማለት ነው ስንሞት ነው። ስለዚህ አሁን እያየነው ያለነው ነገር እውነት አይሁን የምናውቅበት ነገር የለም። አሁን ደግሞ ማለት ነው በሚወጡ የኒውሮሳይንስ መረጃዎች እንደሆነ ወይም ደግሞ እሱን መሰረት ካደረግን አሁን የምናያቸው ከለሮች ውሸት ናቸው። ከለር የሚባል ነገር በዚህ ፊዚካል ሪልም ውስጥ ማለት ነው ኤግዚስት አያደርግም። እያየነው ያለነው ቀለም ብለን የምናስበው ነገር በኤሌክትሮማግኔቲክ ራዲዬሽን ውህደት አማካኝነት የሚፈጠርን ሴንሴሽን ነው። እና አሁን አየነው ብለን የምንጠራው ነገር ደግሞ ዘራችንን እና ደግሞ ጭንቅላታችን ዋይር የተደረገበትን መንገድ መሰረት አድርጎ ነው የምናየው። ለዛ ነው እንዲሁም አይታችሁ ከሆነ ሳይኮሎጂካል ቴስት እየተባሉ በሚወጡ ጥያቄዎች ላይ አንዱ ሰው ጎልደን የሚያየው አንድ ሰው ብሉ የሚያየው ቢካዝ ሁለት ሰዎች በተመሳሳይ መልኩ አንድን ከለር የማየት እድላቸው በጣም አናሳ ስለሆነ ቢካዝ ብሬናቸው ዋይር የተደረገበት መንገድ ነው ቀለም ብሎ የሚጠራው ማለት። ስለዚህ አሁን የምንኖርበት ዓለም ሪል ትሁን አትሁን ምንም ማስረጃ የለንም። ሜታፊዚክስ እንደሚለው ከሆነ 95% ዓለማችን ላይ የሚታየው ነገር በሙሉ ድብቅ ነው። አሁን ያወቅነው 5% ነው። 5% የምንላችሁ ዝም ብለን በአይናችን የምናየው ነገር ብቻ አይደለም። በቴሌስኮፕ የታየው ህዋ፣ ጨረቃ ኤቭሪቲንግ እነሱን በሙሉ ተጠቃሎ ነው 5% የተባለው። ስለዚህ በጣም ብዙ ማናውቃቸው ነገሮች አሉ። እንዲሁም 0% ራሱ የመሆን እድሉ በጣም ከፍ ያለ ነው። ታዲያ ሁሉም ነግራችሁ እንዴት የሰው ልጅ የዩኒቨርስ ትክክለኛ ምስል ወይም ደግሞ ካርታ እንደሆነ ለማሳየት ነው። አሁን ከላይ የምትመለከቱት ይሄኛው ማለት ነው የፕላሴንታ ነው። ፕላሴንታ ለማታውቁ አይ ቲንክ በአማርኛ የእንግዴ ልጅ ይባላል። እና የእንግዴ ልጅ ማለት ነው ሪፕሬዘንት ወይ ደግሞ ሪፍሌክት የሚደረገው በምንድን ነው? በዛፍ ነው። ዛፍ የእንግዴ ልጅ ብቻ አይደለም፣ በጣም ብዙ ነገሮች ነው ሪፍሌክት የሚያደርገው። ለምሳሌ ሳምባን ሪፍሌክት ያደርጋል፣ በጣም ብዙ ሌሎች ነገሮች ማለት ነው። ግን ከእንግዴ ልጅ ጋር ያላቸውን ግንኙነት ልንገራችሁ። እንግዴ ልጅ በውስጡ አይ ቲንክ እምብሊካል ኮርድ የሚባል ነገር አለው እና ይህ ምንድነው ጽንሱንና የሰው ልጅን ማገናኛ ኮኔክተር ነው። ይህ ደግሞ በዛፍ ተፈጥሮ ውስጥ እናገኘዋለን። ዛፍ የሚባል አለ ማለት ግንድ የሚባል አለ በዛፍ ተፈጥሮ ውስጥ እና ይህ ግንድ ደግሞ ምንድነው ቅርንጫፉንና ስሩ የሚያገናኝልን አካል ነው ማለት ነው። ከዛ ውጭ ደግሞ ይሄ ፕላሴንታ በጣም ብዙ ብራንቺንግ የሆኑ ብለድ ቨስሎች አሉ እና ደግሞ በዛፍ ውስጥ ደግሞ በጣም ለተከፋፈሉት ለነዚህ ለቅርንጫፎቹ ተመሳሳይ የሆነ ገጽታ ይሰጣቸዋል ማለት ነው። ከዛ ውጭ ደግሞ በፋንክሽናቸው እንመለከት። ይሄ ፕላሴንታ ለጽንሱ ኦክሲጅን የሚሰጥልን አካል ነው። እንዲሁም በተመሳሳይ ደግሞ ዛፍ ምንድነው ለከባቢ አየር ወይም ደግሞ ለአትሞስፌር ለምንለው ነገር ኦክሲጅን የሚሰጥልን አካል ነው። ይሄ ፕላሴንታ በተመሳሳይ ማለት ነው ለልጁ ወይም ደግሞ ለጽንሱ ቶክሲክ የሚባሉ ሰብስታንሶችን ያስወግድልናል። እንዲሁም በተመሳሳይ ዛፍ ደግሞ ምን ያደርግልናል?
ካርቦን ዳይኦክሳይድ የተባለውን ቶክሲክ ነገር ለሰው ልጅ ያስወግዳል ማለት ነው። ከላይ እንደምትመለከቱት ማለት ነው ይሄ በዩኒቨርስ ውስጥ የሚገኙ ነገሮች ራሳቸውን አሬንጅ የሚያደርጉበት መጠን ነው። በዚህኛው ደግሞ ማለት ነው ብሬን ላይ ደግሞ ኒውራል ኔትወርክ ያለው ገጽታ ነው። ስለዚህ ተመሳስሎን ብቻ ተመልከቱ። አሁን በዩኒቨርስ ውስጥ ስንመለከት በዩኒቨርስ ውስጥ ካለው ነገር እኛ ዩኒቨርስ ብለን የምንጠራው ማለት ነው 30% የሚሆነው ማተር ነው፣ 70% የሚሆነው ደግሞ ዳርክ ኤነርጂ ነው። እንዲሁም በተመሳሳይ ብሬን ውስጥ 30% ብሬን ሴል አለ፣ 70% ደግሞ ዋተር አለ። እና ምን አገናኘው ልትሉኝ ትችላላችሁ። እነዚህ 30% የዩኒቨርስ ምንድነው ዳርክ ማተሮች ምን ይፈጥራሉ? ኮዝሚክ ዌቮችን ይፈጥራሉ። እንዲሁም በተመሳሳይ ደግሞ ብሬን ውስጥ የሚገኙ 30% ብሬን ሴሎች ኒውራል ኔትወርክን ይፈጥራሉ። ታዲያ ይህ ኮዝሚክ ዌቭ እና ኒውራል ኔትወርኩ ምንድናቸው? በዴንሲቲ ዲስትሪቢዩሽን እንዲሁም በስትራክቸር ፍጹም ተመሳሳይ በሚባል ደረጃ በጣም የሚመሳሰል ገጽታ ነው ያለ እና ይህን ማለት ነው ተራ ክስተት ነው ልትሉ አትችሉ። በጣም ተደንቆ የፈጠረ አንድ ሱፐር ፓወር እንዳለ የሚያሳየን ነገር ነው። ከዛ ውጭ ልባችን እንመልከት። ልባችን ማለት ነው በጣም 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 የምትገርም አካል ናት እና በዩኒቨርስ ላይ የመሬት ስበት ኃይልን ባሰብን ቁጥር ማየት ወይም ደግሞ ማሰብ ያለብን አካላችን ልባችን ነው። ምክንያቱም ልባችን ኤሌክትሪክ ኦርጋን ናት እና ይሄ ኤሌክትሪክ የሚመነጨው ደግሞ ማለት ነው ሪትሟን ጠብቃ በምትመታበት ሰዓት በሚፈጠር ባዮ ኤሌክትሪሲቲ አማካኝነት ነው። ይሄ ኤሌክትሪሲቲ ምን ይፈጥራል? ኢነርጂ ይፈጥራል እና ይሄ ኢነርጂ በሙሉ ሰውነታችን ዲስትሪቢዩት ይሆናል እና ይሄ ዲስትሪቢዩት የሆነው ኢነርጂ ደግሞ ማግኔቲክ ፊልድን ይፈጥራል። ታዲያ ይሄ ማግኔቲክ ፊልድ ከኛ ሰውነት አልፎ 3 ጫማ ከኛ ወጥቶ መሄድ ይችላል። ለዛ ነው በብዛት ሚዲያዎች ምናምን ምን የሚባል ነገር ሰማላችሁ? ቫይብሬሽን ኦራ የሚባል ነገር አለ። ይሄ ኦራ የሚባለው ነገር እኛን የከበበ ማግኔቲክ ፊልድ ወይም ደግሞ የልባችን ማግኔቲክ ፊልድ ነው። ሶ ይሄ ማግኔቲክ ፊልድ ባሳቡ ቁጥር ማለት ነው የመሬትን የምድርን ስበት ኃይል አይ ቲንክ እንደዛ ነው ግራቪቴሽን አለው እሱም ማሰብ አለብን ማለት ነው። አሁን ጨረቃ እንመልከት። ጨረቃ ማለት ናት የሴት ልጅ ምልክት ናት። ወይም ደግሞ ጨረቃን ባየን ቁጥር እያየን ያለነው ነገር ኖርማል ጨረቃን ሳትሆን የሴት ልጅ ናት ወይም ደግሞ አንሳ የተባለችን ፍጥረት ናት። ምክንያቱም በጨረቃ ያላት የ28 ቀን ሳይክል እና ሴት ልጅ ያላት የ28 ቀን ሆርሞናል ሳይክል በጣም ተመሳሳይ ናቸው። እሱ ብቻ አይደለም፣ የሴት ልጅ ሆርሞን በጨረቃ አፌክት ይደረጋል። ለምሳሌ መንስትሬሽን ታይም በምትሆንበት ሰዓት የሴት ልጅ በጣም ዝቅተኛ ኤነርጂ የምትሆንበት ሰዓት ነው። ላይክ በጣም የሚሟጠጠው ኤነርጂ ደግሞ እንትን ማለት ናት። አዲስ ጨረቃ በምትወለድበት ሰዓት ጨረቃ ያላትን የድብዛዜ ወይም ደግሞ የምትሰጠውን የብርሃን መጠን ትወክላለች። ምክንያቱም አዲስ ሙን ሲወለድ ምንድነው በጣም ዝቅ ያለ ነው የምትሰጠን ብርሃን ማለት ነው። ከዛ ጨረቃ ፉለር እየሆነች በሄደች ቁጥር ማለት ነው የሴት ልጅም ኢነርጂ ፉል እየሆነ እንደመሄድ ያሳየናል። ከዛ መጨረሻ ላይ ጨረቃ ፉል ሙን በምትሆንበት ሰዓት ደግሞ የሴት ልጅ ኢነርጂ በጣም ሀይ የምትሆንበትን ሰዓት፣ ፈንድቃ የምትታይበትን ሰዓት ይወክላል። ከዚህ ውጭ ደግሞ ፀሐይን መመልከት እንችላለን። ፀሐይ ደግሞ ማለት ወንዶች የሚወክልልን ነው። የፀሐይ የ24 ሰዓት የሳይክል እና የወንዶች የ24 ሰዓት ሆርሞናል ሳይክል እጅግ በጣም ተመሳሳይ አድርገዋል። ቢካዝ እንደምታውቁት ወንድ ልጅ ቴስቴስትሮን መጠኑ በጣም የሚጨምረው ምንድን ላይ ነው? ጠዋት ላይ ነው። ይህም ደግሞ በጠዋት በምስራቅ በኩል ከምትወጣ ፀሐይ ጋር ተመሳሳይ አድርጓል። ከዛ ፀሐይ የቀነሰች ትሄዳለች እና መጨረሻ ላይ ትገባለች አይደል? እንዲሁም የወንዶች ቴስቴስትሮን የቀነሰ ይሄዳል እና ማታ በጣም የሚቀነስበት ሰዓት ነው። ታዲያ በሚቀጥለው ቀን ፀሐይ እንደ አዲስ በምትወጣበት ሰዓት የወንድ ልጅ ቴስቶስትሮንም እንደ አዲስ ኢነርጂ እንደሚሰጡ ያሳየናል ማለት ነው። ሌላው ደግሞ ማለት ነው የሰው ልጅ ደም ውስጥ ያለው አይረን አለ። ከዛ ደግሞ ሳምባችን ውስጥ ያለው ኦክሲጅን፣ ሰውነታችን ውስጥ ያለው አተም፣ አጥንታችን ውስጥ ያለው ካልሽየም ማለት ነው እቺ ምድር ከመፈጠሩ በፊት ኮከቦቹ ተደብቆ እንደነበረ ያሳየናል። ይሄ የሚነግረን ደግሞ ምንድነው? ኮከቦችን ባየን ቁጥር የሰው ልጅ እያየን ነው ማለት ነው። ይህ ሁሉም ያሳየን ተፈጥሮ ምን ያህል አስደናቂ እንደሆነች ነው። አሁን ከዚህ ጋር እንደምትመለከቱት ማለት ነው ይሄ ኮከቦች በሚሞቱበት ሰዓት ወይም ደግሞ ዴዝ ኦፍ ስታር ብለን የምንጠራው ኮንስተንስ ነው። ታዲያ በዚህኛው ጋር የምታዩት ነገር ደግሞ ምንድነው? የበርዝ ኦፍ ሴል ወይም ደግሞ ሴሎች እንደ አዲስ በሚፈጠሩበት ሰዓት ያለው ነገር ነው እና ተመሳስሏቸውን ብቻ ተመልከቱልኝ፣ እዩት። ከዛ ውጭ ደግሞ እዚህ ጋር የምታዩት ዲኤንኤ ነው እና እዚህ ጋር ደግሞ ዳብል ሄሊክስ ኒቡላ ይባላል እና ኒቡላ ተመሳስሏቸውን ተመልከቱ። ታዲያ ኒቡላ ምንድነው ብላችሁ ልጠይቁ ትችላላችሁ። ኒቡላ ማለት ከጋዝ ወይም ደግሞ ከደስት ፓርቲክል የሚፈጠር በህዋ ላይ የሚሳፈፍ ትልቅዬ ዳመና ነው ማለት ነው። ታዲያ ዳብል ሄሊክስ ኒቡላ ይሄ እንደ ዲኤንኤ አይነት ቅርጽ ያለው ኒቡላ ለሚልክዌይ ጋላክሲ ወይም ደግሞ አሁን ላለንበት ለኛ ለጋላክሲያችን ሴንተር በጣም ቅርብ የሆነው ኒቡላ ነው። ታዲያ ደግሞ አሁን የምንመለከተው ነገር አለ። አሁን ይህ ኒቡላ ነው፣ ይሄኛው ደግሞ የሰው ልጅ አይን ነው። መመሳሰላቸውን ተመልከቱ። ታዲያ ይህ ሁሉ ነገር ማለት ነው የሚያሳየን ትልቅ ሱፐር ፓወር እንዳለ ነው።
ቅድም እንዳልኳችሁ ማለት ነው እንጂ ይህ ሁሉ ነገር ዝም ብሎ በክስተት ሊፈጠር የሚችል ነገር ወይ ደግሞ ቢግ ባንግ ቲዮሪ ነው ብለን ልንጠራው አንችልም። እያንዳንዱ ነገር እያንዳንዱ ዩኒቨርስ ላይ ያለው ነገር ውስጥ እኛ ጋር ከተገኘ ይህ ዝም ብሎ በክስተት ሊፈጠር የሚችል ነገር አይደለም። ትልቅ ሱፐር ፓወር አይደለም። ታዲያ እኛ ይህን ሱፐር ፓወር ማን ብለን እንጠራዋለን? እግዚአብሔር ብለን እንጠራዋለን። እኔ በክርስቶስ ወይም ደግሞ በኢየሱስ ክርስቶስ አምላክነት በፍጹም ልብ ያምናለሁ። የሰው ልጅ ተፈጥሮም ይህን ሲመሰክር ይኖራል። አሁን ለምሳሌ በየ28 ቀን በአከርካሪ አጥንታችን ውስጥ የሚመላለሰውን ከዛ የመስቀል ቅርጽ ያለውን ቫዩ የተባለውን ነርቭ ሲመታው ለ2 ቀን ከግማሽ ያክል ከሞተ በኋላ በ3ኛው ቀን የሚነሳውን የክርስቶስ ወይም ደግሞ ክራይስት ኦይል ብለን የምንጠራውን ዘይት ባሰብን ቁጥር የክርስቶስን አምላክነት ይመሰክርልናል እና ማለት ነው። ይሄ ለመኖራችን ትልቁ ዋስትና ነው። ከዛ በተጨማሪ ለሰው ልጅ መኖር ትልቁን ዋስትና ወይም ደግሞ ህልውና የሚጫወትልን ፕሮቲን ሞሌኪውል አለኛ ውስጥ ማለት ነው። ይሄ ፕሮቲን ሞሌኪውል ላምኒን ይባላል። ይህ ላምኒን የሚባለው ደግሞ ማለት ነው ፍጹም የመስቀል ቅርጽ ነው ያለው ከላይ እንደምትመለከቱት ማለት ነው። በጣም ፍጹም የመስቀል ቅርጽ። ይሄ ደግሞ የሚመሰክርልን እኛ የሰው ልጆች በመስቀሉ እንደዳድን እና መስቀሉ ደግሞ የምርም መዳኛችን እንደሆነ ነው። ታዲያ ይህ ሁሉ የተናገሩት ነገር ምንድነው ልትሉኝ ትችላላችሁ። የዚህ ሁሉ ነገር ሞራል ኦፍ ስቶሪ ምንድነው? የሰው ልጅ ድንቅ ተደርጎ እንደተፈጠረና የፈጠረውም እግዚአብሔር እንደሆነ ለመመስከር ነው።